ጥሪውን አክብራችሁ በሰዓቱ በተባለው ቀንና ሰዓት ስለመጣችሁ ሁሉንም ወላጆች እናመሰግን እንወዳለን። እንዲሁም የትምህርት ቤቱ የአስተዳደር ሰራተኞች፣ መምህራን፣ አሲስታንት ቲቸርስ፣ ኬጂ መምህራን ሁላችሁ በተባለው ቀን ስለመጣችሁ ለዚሁ በተጠራችሁበት ስለመጣችሁ በጣም እናመሰግናለን። ቀጥሎ ወደ ዕለቱ ጉዳይ ነው የምንገባው። ይሄም የመጀመሪያ የሚሆነው ዘንድሮ የነበረው የስራ ሁኔታ ለወላጆች ማሳወቅ ይሆናል። ከዛም በኋላ ደግሞ ከዚህ መጨረሻ ላይ ደግሞ ከወላጆች የሚመጡ አስተያየቶች ከኛ የሚሰጡ ማንኛውም አይነት የመመሪያዎች ሲኖሩ እነዛን ለማሳወቅ እንሞክራለን። ስለዚህ በመጀመሪያ ደረጃ ባለፉት 2 ዓመታት እና 3 ዓመታት 2 ዓመታት የነበረው የመማር ማስተማር ሁኔታ ድርጅቱ ራሱን ገምግሟል። ትምህርት ቤቱን፣ ስርዓቱን፣ የመማር ማስተማር ሁኔታ፣ የነበረው የአስተዳደር ሁኔታ ከገመገሙ በኋላ በዚህኛው ዓመት ያ ማለት 2017 ዓመተ ምህረት መጨረሻ አካባቢ ላይ ለውጥ ተደርጓል። ያም እንደምታዩት ባለፈው ዓመት የነበረው የአስተዳደር ሰራተኛ አይደለም ያለው። ይሄ የሚሆነው ትምህርት ቤቱ አሰራሩን ከገመገመ በኋላ ለውጥ መምጣት አለበት። ይሄም ለውጥ ደግሞ ለማስተካከል የተለያዩ አስተዳደር ሰዎችን ለውጥ እናመጣለን ተብሎ ሚስ ምስራቅ እንደነበረች አለች። እኔ የአንደኛ ደረጃው ርዕሰ መምህር ሆኜ ከሌላ ትምህርት ቤት ወደዚህ መጥቻለሁ። በዚህ በኩል ያለው ደግሞ ሚስተር አለም ይባላል። ምክትል ርዕሰ መምህር ሆኖ መጥተናል። ዘንድሮ ከበፊት ከነበረው አሰራር ምን የተለየ ነገር አለ የሚለውን የምትወስኑትና የምትፈርዱት እናንተ ብትሆኑም እንደ አሰራር ግን እኛ ያሳየናቸው ወይም ደግሞ እየሰራንበት ያለውን ነገር በተወሰነ መልኩ ለማሳወቅ ሞክራለሁ። አንደኛ ከነሐሴ እዚህ ትምህርት ቤት ጆይን ካደረግን በኋላ የነበረው የመጀመሪያው ነገር የሚሆነው ምንድነው? የተሻለ አቅም ያላቸው መምህራን፣ ጠንካራ የምንላቸው በትምህርታቸው በልምዳቸው ጠንካራ የምንላቸው መምህራን ልናመጣ ያሰብነው ለውጥ እነዛን ሰዎች ኢንተርቪው የማድረግና የመቅጠር ሁኔታ ነበረ። ማስታወቂያ በተለያዩ ጋዜጦች ላይ እንዲወጡ ተደርጓል። ከወጣ በኋላም በነበረው ኢንተርቪው አድርገን ጠንካራ የምንላቸው መምህራን ምንም ያህል ደሞዝ ጉዳይ ውስጥ ሳናስገባ የተሻለ አቅምና ልምድ ያላቸው መምህራን፣ ረዳት መምህራን እና ስፔሻል ኒድ የሚሆኑ መምህራን ደግሞ የመቅጠር ሁኔታ ነው ያደረግነው። ያን የመቅጠር ሁኔታ ላይ ከፍተኛ የሆነ የደሞዝ ጭማሪ ከነበረው አሰራር በተሻለ መልኩ የተሻሉ መምህራኖችን ለመቅጠር ያደረግንበት ሁኔታ ነው የነበረው። ከዛ በኋላ የሚሆነው እንግዲህ ወደ ትምህርቱ በቀጥታ ገብተናል። እያንዳንዱ መምህር የሚኖረውን አመታዊ እቅድ አዘጋጅቶ ወደ ስራው እንዲገባ ነው የተደረገው። ከዛ በኋላ የትምህርት ጥራቱ እንዴት ነው፣ ካለፈው አመት የነበረው ሁኔታ በምን በተሻለ መልኩ ማስተካከል ይቻላል የሚለውን እርስ በርስ ከተገማገምን በኋላ ስታንዳርዱን ጠብቆ እንዲሄድ አኑዋል ፕላኑ፣ ዊክሊ ሌሰን ፕላኑ እያንዳንዱም ነገር በጥራት ይዘን ለመሄድ እቅድ አድርገናል። ከዛ ባሻገር ግን ይሄ አመት ስንጀምር ከትምህርት ቤቱ አስተዳደር ጋር አንድ የተወያየነው ነገር ለሚቀጥለው አመት ሃይ ስኩል ለመክፈት የነበረው እቅድ ነው። ከመጀመሪያም ጀምሮ ከመስከረም ጀምሮ የተወያየንበት እንደ ፕላን ዘንድሮ ይሳካል ብለን ያሰብነው ይሄ ነው። እዚሁ አካባቢ ሳይርቅ ቦታዎች የመፈለግ ቦታ የማደራጀትና እንደዚሁም ለሃይ ስኩል የሚያስፈልጉ ነገሮችን የማደራጀት ሁኔታ ተጀምሯል። ይሳካል አይሳካም የሚለው እንግዲህ በሂደት የምናየው ይሆናል። እስካሁን ግን ትምህርት ቤቱ አመቱ ሲጀመር እንደ ፕላን ተይዞ እኛም ከመጣን በኋላ ፕላን ተይዞ የተካሄደበት ነገር ሃይ ስኩል የማስፋፋትና እዚሁ ያሉ ተማሪዎች በዚሁ ትምህርት ቤታቸው ውስጥ እየቀጠሉ እንዲሄድ ነው። እዚህ ትምህርት ቤት ፕላን የነበረው እዚህ ትምህርት ቤት ውስጥ ያለው ስቶር ያለው ቦታ በ800 ካሬ ሜትር ነው። እዛ ላይ ለመገንባት ነበር ፕላን የነበረን። ነገር ግን አንደኛ ደረጃና ሃይ ስኩል አንድ ላይ መሆን አይችልም የሚል የትምህርት ሚኒስቴር አሰራር ስላገደን እንጂ ቦታው ሰፊ ነበር። እዛ ላይ G+3 G+4 ብንሰራ በተሻለ መልኩ ማቋቋም ይቻል ነበረ። ነገር ግን ስላልተፈቀደልን ያንን መቀጠል አልቻልንም። ስለዚህ የሚሆነው ሶሉሽን ምንድነው? በዚህ አካባቢ ለሃይ ስኩል የሚሆን የተሻለ ቦታ ሰፊ የመጫወቻ ሜዳ ያለው ስታንዳርዱ በሚጠይቀው መሰረት፣ ምክንያቱም ስታንዳርዱን ካላሟላን ፍቃዱም አይሰጠንም። ያን ለማሳካት ነው እያደረግን ያለ ነው። እንግዲህ የሚሳካ ይመስለኛል። እሱን በተስፋ እንጠብቃለን። እንዳልኳችሁ አካዳሚክ ይሩ የተሻለ የትምህርት ጥራት እንዲኖረው ካደረግንባቸው ነገሮች አንዱ እያንዳንዱ መምህር የሚሰራው ስራ በአግባቡ በየሳምንቱ እንዲፈተሽ የማድረግ ስራ ነው። የልጆቻችሁን ደብተር ማየት ትችላላችሁ። የመምህራኑ የምንገመግባቸው እንኳን ማየት አትችሉም። ነገር ግን እያንዳንዱ መምህር የክፍል ውስጥ ገብቶ የሚያስተምረው ትምህርት ኖቱ ይታያል። በየሳምንቱ የሚያስገቡት ሌሰን ፕላን ያ ማለት እቅዳቸው ኖታቸው እየገመገምን በዚህ ሳምንት ለሚቀጥለው ሳምንት የሚያስተምሩት ነገር ስታንዳርዱን የጠበቀ ነው ወይ፣ ከመጽሐፍ ጋር አብሮ የሚሄድ ነው ወይ፣ ተማሪዎቹን ምን ያህል ይጠቅማል፣
የሚለውን እየገመገምን እንሄዳለን። ስለዚህ ከዛም በተጨማሪ ደግሞ እያንዳንዱ መምህር የሚያስተምረውን ትምህርት ኖቱ በአግባቡ ይሰጣል ወይ፣ የተሰጠው የክፍል ስራ ይታረማል ወይ፣ ወርክሺቶቹ፣ የቤት ስራዎቹ፣ ቴስቶቹ ሁሉም ይሰጣሉ ይታረማሉ የሚለው የየራሱ መገምገሚያ ቅጽ አለው። በዛ መልኩ እየገመገምን እያንዳንዱ መምህር ከነበረው ስህተት እንዲያስተካክል ግብረ መልስ እየሰጠን እንደ ኤቪደንስ ደግሞ እያስፈረም ፋይል እያደረግን እየሄድን ያለ ነው።